በምድር ላይ ከሚደረጉ ጉዞዎች 90% የሚሆኑት በባህር ወይም በውቅያኖስ ላይ የሚደረጉ ናቸው። ግዙፍ ምርቶች፣ ጥሬ ዕቃዎች፣ የትላልቅ ፕሮጀክቶች ግብዓቶች፣ የጦር መሳሪያዎችና ከፍተኛ ጭነቶችም የሚጓጓዙት በውሃ ላይ ነው። ይህ ደግሞ ካለ ባህር ትራንስፖርት የማይታሰብ ነገር ነው። በባህር ትራንስፖርት ውጤታማ ለመሆን ደግሞ የባህር በር ባለቤት መሆንን ይጠይቃል። ባለንበት ውድድር የበዛበት ዓለም ላይ ማደግና ኃያል መሆን ከባህር በር ውጪ አይታሰብም። ባለፉት ዓመታት በዓለም ላይ ፈጣን እድገት ያስመዘገቡት እንደ ቻይና፣ ደቡብ ኮሪያ፣ ጃፓን የመሳሰሉ ሀገራት 4 እና 5 የባህር በርና ወደቦች ያሏቸው መሆናቸው አንዱ ማሳያ ነው። እነዚህ ሀገራት በኢኮኖሚ ብቻ ሳይሆን በዓለም የፖለቲካ አካሄድ ላይ ያመጡት ለውጥ ተጽዕኖ ፈጣሪ መሆናቸውን የሚያሳይ ነው። ታዲያ ኢትዮጵያን ጨምሮ 44 ሀገራት ከዚህ አኳያ ምን አጡ የሚለውን ብንመለከት ከወደብ አልባዎቹ 31ዱ በማደግ ላይ ያሉ ሲሆኑ 13ቱ እጅግ በከፋ ድህነት ውስጥ የሚገኙ መሆናቸውን መረጃዎች ይጠቁማሉ። ዶክተር ያዕቆብ ኃይለማርያም ጥናቶችን ጠቅሰው በጻፉት ጽሑፍ ወደብ የሌለው አንድ ሀገር ኢኮኖሚውን በእጥፍ ለማሳደግ 36 ዓመታትን ይፈጅበታል። ባለወደቦቹ ሀገራት ደግሞ በ24 ዓመታት ውስጥ በእጥፍ ማደግ እንደሚችሉ አስፍረዋል። ለዚህ ደግሞ ከ30 ዓመታት በፊት ወደብ የታሪኳ አካል የነበረችው በታሪክ አጋጣሚ ደግሞ ዛሬ ላይ ወደብ አልባ የሆነችውን ኢትዮጵያን እንመልከት። ኢትዮጵያ የባህር በሯን ካጣች በኋላ የገቢና ወጪ ንግዷ በሌሎች ሀገራት ወደቦች በኪራይ የምትከውን ሲሆን ለወደብ ኪራይ በየዓመቱ ከ1.6 ቢሊዮን ዶላር በላይ ታወጣለች። ለኮንቴነሮች ማሳረፊያ፣ ለመጫኛና ለማውረጃ፣ ለማጓጓዣና መሰል አገልግሎቶች የሚወጣው ወጪ ደግሞ ከኪራይ ወጪው ከእጥፍ በላይ ዋጋን የሚጠይቅ ነው። ሀገሪቱ ከምታገኘው ዓመታዊ ገቢ ከ16 እስከ 25 በመቶ የሚሆነው ገንዘብ ከወደብ ጋር ለተገናኙ ወጪዎች የሚውል መሆኑን መረጃዎች ይጠቁማሉ። በዚህ ላይ ከ90 በመቶ በላዩ የሀገሪቱ የገቢ ወጪ ንግድ በጅቡቲ ወደብ በኩል መሆኑ ችግሩን የጎላ ያደርገዋል። በጅቡቲ በኩል የሚወጡ አዳዲስ ሕጎችና አሰራሮች የኢትዮጵያን ወጪና ገቢ ንግድ ሲፈትኑት የሚታየውም ለዚሁ ነው። አሁን ላይ የሕዝብ ፈተና የሆነው የኑሮ ውድነትና የዋጋ ንረትም ምንጩ ከወደብ አልባነት ጋር የሚያያዝ እንደሆነ ማንሳት ይቻላል።